ዲያቆናት ተአምር የማያነቡት ወይም ደግሞ ተአምረ ማርያም የማያነቡበት ምክንያት ምንድን ነው? ይህም መረጃ ኮፒ ሊንክ እያደረጋችሁ ለሌሎችም እንዲዳረስ አድርጉ። እንግዲህ በቤተ ክርስቲያን ስርዓት ውስጥ ጸሎት ሲደረግ ወይም ደግሞ መልካ ስዕል ሲደረስ ተአምረ ማርያም በሚነበብበት ሰዓት ላይ ሌሊትም ሆነ እሁድ ከቅዳሴ ውጭ በአውደ ምሕረት ላይ ሲነበብ ብዙ ጊዜ አይታችሁ ከሆነ ተአምረ ማርያምን የሚያነቡት ቀሳውስት ናቸው እንጂ ዲያቆናት አያነቡትም። ከዛ በኋላ ያለውን ተአምራት ይነበባል። ብዙ ጊዜ እንደውም አዲስ አበባ አካባቢ አንድ ተአምረ ማርያም አንድ ተአምር ይነበባል እንጂ ወደ ትግራይ፣ ሌሎችም እንደዚህ ሰሜን አካባቢዎች ላይ ከተአምረ ማርያም ብቻ 3 ተአምር ነው የሚነበበው እና በዚህ ሰዓት ላይ የመጀመሪያው ምንጊዜም ቄሶች ናቸው የሚያነቡት። ከዛ ሁለተኛና ሶስተኛውን ግን ዲያቆናት የማንበብ እድል አላቸው፣ ሌሎች ቦታዎች ላይ እንዳየሁት ማለት ነው። በአዲስ አበባ ግን ዞሮ አንድ ተአምር ስለሆነ የሚነበበው ያንን አንድ ተአምርም ቄስ ነው የሚያነበው በየትኛውም አጋጣሚ ተአምረ ማርያሟን ማለት ነው፣ መቅድሟንና ተአምረ ማርያሟን። ስለዚህ ይህ ከምን አንጻር ነው ተብሎ ሲባል እንግዲህ እዛው ተአምረ ማርያሙ ላይ ራሱ አንድ ትእዛዝ አለ አይደለ? ልክ አንብበው አይኑ ዘተገብረ ብለው ሰግለኪ ከሚሉበት በፊት ያለው ክፍል ላይ ተአምረ ማርያሟን ከማንበቡ አስቀድሞ ጳጳስ፣ ሊቀ ጳጳስ ቢኖር ጳጳስ ይባርክ፣ ጳጳስ ባይኖር ኤጲስቆጶስ፣ ኤጲስቆጶስ ባይኖር ቆሞስ፣ ቆሞስ ከሌለ ደግሞ ከቀሳውስት ውስጥ በዕድሜ ከፍ ያለ አንጋፋ ካለ አረጋዊ ይባርክ፣ ከሌለ ግን ያለው ካህን ይባርክ ብሎ ይላል እና ከምን አንጻር ነው ሲባል ዲያቆን የማያነበው ከቡራኬ አንጻር ነው። ካህኑ ምንጊዜም ባርኮ መስጠት ስላለበት ነው። በክህነት ከፍ ያለ ደረጃ ላይ ያለው ከዲያቆኑና ከቄሱ ቄሱ ስለሆነ ቄሱ ባርኮ የመስጠት ያለው ልክ ማዕድ ቄስ እያለ ዲያቆን አይባርክም አይደለ? ከዛ በኋላ ግን የመጀመሪያውን ቡራኬ ቄሱ ባርኮ በእንተ ስመ አብ ወወልድ ወመንፈስ ቅዱስ እያለ ከሰጠ በኋላ ዲያቆኑም እንደው ለቤተሰቡ ለአስተናጋጆቹ ቢያጎርስ ችግር የለውም። ነገር ግን የመጀመሪያውን ቄስ እያለ ዲያቆን አይባርክምና ቄሱ ቡራኬውን ይሰጣል። ልክ እንደዛ ተአምረ ማርያምንም ስንመጣ ተአምረ ማርያምም ጋር በመጀመሪያ ቄሱ የሚያነብበት ምክንያት ባርኮ የመስጠት ወይም ደግሞ የመጀመሪያውን የመባረክ ያህል ነው። ከዛ በኋላ ያሉትን ሌሎቹ ማንበብ ይችላሉ፣ ዲያቆናትን ባይሆኑም ጭምር ማለት ነው። ስለዚህ ከቡራኬ አንጻር ከክብረ ክህነት ልዕልና የበላይነት አንጻር ነው ክብር ለመስጠት ቡራኬ ለመስጠት ያ ነገር የሆነው እንጂ ዲያቆን ቢያነበው ነውር ሆኖ ወይም ደግሞ ስህተት ሆኖ አይደለም ማለት ነው። ስለዚህ በውስጥ እንደዚህ አይነት ጥያቄዎች የጠየቃችሁኝ ሰዎች አላችሁና ይሄ መልሱ ነው ማለት ነው።